Okay, let's go. ሰላም እንዴት ናችሁ? ሁላችሁም በያላችሁበት ቦታ ሰላማችሁ ይብዛ። እንኳን ወደ ሚካ ሪያክሽን በሰላም መጣችሁ። የመጀመሪያ ዩቲዩብ ሪያክሽን ቪዲዮ ነው የሚሆነው ማለት በረጅም ቪዲዮ እና ወደፊት ረጅም ጊዜ አብረን እንቆያለን ብዬ አስባለሁኝ። ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ ነበር። እሺ ዛሬ ልጆቼን ሲጋራ እንደሚያጨሰውኝ ፕራንክ ነው የምናደርጋቸው። እኔ አላቅም ሲጋራውን ይዤ ሲያዩኝ በቃ ራሳቸው የሚያጥፍ ነው የሚመስለኝ። እስቲ ሄሎ ማሞ እንዴት ነው? ሁሉ ሰላም? እንዴት ነው? ሰላም ነው እንዴ? መጣችሁ እንዴ? ቶ አትሳቀቅ እንዴ! አትሳቀቅ አባዬ፣ እኔ ያለው ዴሉ ለኩስልህ። አረ ለኩስልህ እንዴ! እኔ ልሳቀቅ የኔ ጌታ፣ እኔ ልሳቀቅልህ። ችግር የለውም። ይኸውኛም ሶስት አጭሰን የመጣ ነው። ልጆቹ የባሱ ናቸው። አንተ ግን በጣም ድብቅ ሰው ነው አባዬ። ራስን ስትል መጠርጠር ነበረብኝ። ግን እሷ ነገር ትንሽ አባዬ ሳምባህን ትጎዳለች። ይችን ያዝባት፣ አሺሽ ናት። ይችን ያዝባት፣ አሺሽ ናት። እኔ የምፈራው በዚህ ጫትም ጀምሮ ይሆናል። በጣም እየፈራሁ ነው ጫትም እንዳይጀምር። እንዴ ይቀማል፣ ያስታውቃል። እንዴ ሶስት ተርዚና ነው የሚይዘው፣ እንደውም ያስታውቃል። እዘዘው። ሄሎ ሰሚ፣ ከባድ እንግዳ ይዤ እየመጣሁ ነው። ፍረሽ አድርገሽ ሁለት ሚስማር አዘሽ ጠብቂ ይላል። መጣ አዘዝክልኝ ሚስማር። እኔ የምፈራው ደግሞ ሺሻም እንዳያጨስ ነው። እዘዝለት፣ ሺሻም እዘዝለት። ያጨሳል፣ ዛሬ ያጨሳል። ያስታውቃል። ገብቷል። አትየውም እንዴ? በቃ ያን ነገርም ጨምሪበት። አፈነዳጁ። እኔ የምፈራው ደግሞ ማለት ነው ይኸውልህ አሁን ከኪሱ ማለት ነው ይጨርስ ብሎ 500 ብር እንዳይሰጥም በጣም እየፈራው ነው። ከኪሱ በቃ እንዳይሰጠን በጣም እየፈራው ነው። አረ እንዳትሰጥም በእናትህ አባዬ፣ በጣም እየፈራው ነው። እንዳትሰጥኝ። ምን አላት? እኔም በጣም እየፈራው ነው። እንዳልሰጥህ በጣም ፈራው። ደግሞ ምግብ ምናምንም ደግሞ አቁም። ያው ምግብ መብላት ራስን መጉዳት ነው። አቁም በቃ አትብላ ምግብ። ራሴ እንዳልጎዳ አልብላ ምግብ። ሰው ከንቱ ፍየል ጠንካራ። አሁን ቆሞ ተገንዘዋል። ይሄ ነው የሚጠበቀው። ይሄ ነው በቃ። ጭራሽ አባትየው ፕራንክ ሊያደርጋቸው ሄደ። እነሱ በቃ ጨርሰው የጠበቁት ኦልሬዲ በቃ እነሱ አሉበት። ሱስ ጀምረዋል። ሺሻው ምናምን ሀሺሽ ምናምን ጀምረዋል። ኦልሬዲ ጀምረዋል እነሱ። ስለዚህ እሱን እንዳይሰቀቅ እያበረታታው ነው። አራት ሰቀቅ እያለ ማለት ነው። ፋዘር ከባድ ሰው ናቸው። ጋይስ ሮቢቹር ይመቸው። ሮቢቹር ተመልሷል። ከምር ጠፍቶ ነበር፣ በጣም ረጅም ጠፍቶ ነበረ። ዌልካም ባክ ነው። በዚህ ቢራ ትንሽ እንግዳ መጣብኝ። ቢራ በጆክ? አዎ እንግዳ ጭራሽ በጆክ ቤት የሚጠመቅ መሰለህ እንዴ? ገዝተን እኮ ነው። ገዝታችሁ? አዎ ገዝተን ነው። ከጧት እስከ ማታ የምትጠጡት? አዎ ገዝተን ነው የምንጠጣው። ምን ሆኖ ነው ልጁ? በቃ ዝም በይ ትንሽ በዚህ። እሺ ኧረ በእናትህ የለም፣ ገዝተን ነው እያልኩ እኮ ነው። በቃ ላምጣው እንደ እንግዳውን? ኧረ ሂድ በእናትህ አንተ። ምን አይነቱ ነው እንግዲህ? እንትን ነው በቃ ለበዓል እኮ ነው፣ በዓል ስለሆነ። ኧረ ሂድ ወደዛ። ምን ሆኖ ነው ገዝታችሁ ነው ባይላለም እና ማምረቻ አለ ከኋላ ፋብሪካ ቁሞ ነው አምርተው የሚሰሩት። እንግዳ መጥቶብኝ ነው። በዚች አንዱ ለቢራ ቀለል አድርጎ ማለት ነው በቃ ያዥኛለም አንቺን በልቤ አበባ በጄ ታቅፍ ዘውትር ተስፋና ፍቅር። አባታቸው የሚያምሩት ጋይስ ላይክ እሷ በደንብ ዘንጣለች። አይ ቲንክ ሞዴል ምናምን ነው የሚለው አካውንቷ። ሞዴሊንግ ትሞክራለች መሰለኝ። እሱ ደግሞ ራስታ ነው። አዲስ ኤጅ ማለት ነው። በዚህ እድሜ ራስታነት ጻይቅ በቃ የሚገርም ጥምረት ነው። በጣም ነው የሚያምር ጋይስ። እኛስ በዚህ እድሜ ምን እየሰራ ነበር? ልቤን አንጽቼ ባንቺ ጸንቼ ቢዘም ቢያከፋ ጋይስ we are still single እና በቃ ላይክ ምንም ማድረግ አንችልም። የሆነ ያለፈን ክትባት ወይ ኦር ሰምቲንግ አልፎናል እናውቃለን። ይሄንን በተለይ
90ዎቹ እስከ ከ1990 እስከ 2000 መሀል ያላችሁት ትውልዶች የሆነ ነገር አልፎናል። በቃ ጋይስ ግልጽ ነው። ምንድን ነው ያስለኩት ጋይስ? ላይክ ምንድን ነው የጠጣው? ላይክ የሆነ ፓፍ ያለ ይመስለው እግዚአብሔር ነው። አባ ጫቦ ጋይስ ካልቸሩ ግን አንደኛ ነው። ላይክ ፈዝዟል። ምን እያደረገ እንደሆነ አያውቅም። ብቻ ነገር ትኩረት አድርጎ እያያቸው ነው፣ ግን ምን እያደረገ እንደሆነ የገባው አልመሰለኝም። ላይክ የሆነ ነገር ልክ አይደለም። አይ ቲንክ የሆነ ካቲካላ ምናምን ጠጥቶ ነበረ ከዚህ በፊት እና እሱ ብቻ አይመስለኝም። ላይክ የሆነ ሳይል አይቀርም እና በጣም ከባድ ነው። ላይክ በጣም ነው እንደዚህ ሲሆን አይቼዋለሁ። ሉካት አይኑን ተመልከቱ። አረ እንዴት መቆም ማልችል መቆም አይችልም። አልቻለም። እንጃ ጋይስ ምን ማለት እንዳለብን ራሱ ይከብዳል። ላይክ ብዙ ትልቅ ሰው ነው ያጣነው። በጣም ትልቅ ሰው ላይክ ኪነ ጥበቡ ላይ የራሱን አሻራ በደንብ ያኖረ ሰው ነው። በእርግጥ እሱ ለህልሙ ኖሯል፣ ላመነበት ነገር ኖሯል። ግን እንደ አንድ በየሳምንቱ እንደምናየው ሰው ያው ታውቃላችሁ፣ ላይክ በየሳምንቱ የቤተሰብ ጨዋታ ሊሰራልና ሁሌ ስለምናየው በቃ የሆነ ቅርባችን ይመስለን የምናውቀው ቤተሰብን ይመስለንና የሆነ ሳምንት ላይ ፕሮግራሙ ተቆርጦ ላይክ ሞተ ሲባል ላይክ ማመን ነው የሚከብደውና እኔ ስቲል መቀበል ይከብዳል። እግዚአብሔር ነፍስን በሰላም ትረፍ። እነዚህ እኔ እንጃ ብቻ ለጥበቡ አፍቃሪያንም ሁላችሁም ለቤተሰቦቹም ለአድናቂዎቹም መጽናናትን እመኛለሁ በራሴ ስምና በጣም ያሳዝናል። ሶ ጋይስ ከዛሬ ያዝናቸው ቪዲዮዎች እነኝን ይመስሉ ነበረ። አይ ቲንክ እንደወደዳችሁ ተስፋ አደርጋለሁኝ። ቪዲዮውን እስካሁን ያያችሁት በጣም አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። ያው ጀማሪ ነኝና እንድታበረታቱኝ ያው እጠይቃለሁኝ። እስካሁን ስላያችሁት አመሰግናለሁኝ። ፒስ አውት፣ ይመቻችሁ። Thanks for watching. Please subscribe.